ሰላም ስሜ ናታን ገዘላ ይባላል። ኤስሲቲን ሁለት ጊዜ ወስጄዋለሁ። በመጀመሪያ 1490 ነበረኝ 690 on the English and 800 on the maths ነበር። ከዛ ደግሞ 1500 አምጥቻለሁ and that was 750 on both sections. So super score አንድ ላይ ሲሆን 1550 ይሆናል። የኔ የኤስሲቲ ፕሬፕ ጆርኒ የጀመረው ግሬድ ሌቭል ላይ ነበር። በዛ ጊዜ ለአራት ወራት አካባቢ ለኤስሲቲ ፕሬፕ ጊዜ ወስጄ ስሰራበት ነበር። መጀመሪያ ላይ በራሴ ነበር ሳጠና የነበረው የተለያዩ ኦንላይን ሪሶርሶችን ተጠቅሜ ነበር። መጀመሪያ ያደረኩት ነገር ራሴን መፈተን ነበር። ካን አካዳሚ ላይ ያሉትን ፕራክቲስ ቴስቶችን ነበር የተጠቀምኩት ለዚህ ፐርፐዝ። በጣም የማልፈልገው ውጤት ነበር መጀመሪያ ያገኘሁት። ከዛ በኋላ ግን ኢሲፒን ማገኘሁኝ አዘር ሪሶርስን በደንብ መጠቀም ጀመርኩኝ። ወደምፈልገው ውጤት መጣሁኝ ማለት ነው። መጀመሪያ የተጠቀምኩት ሪሶርስ የኢሲፒን ሰመር ኮርስ ነበር። እዛ ላይ ደግሞ ኦንላይን ሪሶርሶችን ተጠቅሜያለሁ። ለምሳሌ ካን አካዳሚን ተጠቅሜ ነበር። እንዲሁም የተለያዩ መጽሐፍትን ለማየት ሞክሬ ነበር። ለምሳሌ ኤስሲቲ ኮሌጅ ባንድ የተባለውን ኤስሲቲ ራይቲንግ ላይ ያለውን ጋይድ በጣም አሪፍ ነበር፣ በጊዜው ተጠቅሜው ነበር። ፕራክቲስ ቴስቶችንም የምሰራባቸው ቴሌግራም ቻናሎች ነበሩ። እነዚህ ሪሶርሶች ተጠቅሜ ነበር። ኤስሲቲ ማለት ሃይስኩል ላይ እንደምናውቃቸው ፈተናዎች አይደሉም፣ ወይም የሳብጀክት ፈተና አይደለም። ይሄ ፈተና ስኪልን በጣም ይጠይቃል። የማንበብ ስኪል በጣም ይጠይቃል። አንብቦ የመረዳት ስፔሻሊ እንግሊሽ ላይ ሪዲንግ ኮምፕሬንሽን ኳስችንስ በጣም ብዙ አሉ። አንብቦ የመረዳት ስኪል አለው። እንዲሁም ደግሞ የታይም ማኔጅመንት ስኪል አለው። ስለዚህ እነዚህን ስኪሎች ደግሞ የምናዳብረው በፕራክቲስ ብቻ ነው። ፕራክቲስ በጣም ኢምፖርታንት ነው። ኤኒዋን ሁዝ ትራይንግ ቱ ቴክ ኤስሲቲ ፕራክቲስ ካላደረጋችሁ አይ ዶንት ቲንክ ዩል ሰክሲድ። የመጀመሪያው አድቫይስ የሚሆነው ፕራክቲስ ነው። ሁለተኛው ደግሞ ሃቭ አ ፕላን፣ ሃቭ አ ስኬጁል ኤንድ ያንን ስኬጁል ስትሪክትሊ ኤንድ ኮንሲስተንትሊ ያንን ስኬጁል ደግሞ መከተል ይኖርባችኋል ማለት ነው። በጣም ብዙ ፕራክቲስ ቴስቶችን የወሰድኩት ኤግዛሜ ከመድረሱ በፊት። ኢንፋክት አይ ሪሜምበር ከኤግዛም ዴይ አንድ ወር በፊት I made this schedule በየቀኑ 2 ፕራክቲስ ቴስቶችን ለመስራት ስፔሻሊ እንግሊሽ ሴክሽኑ ላይ ቢካዝ እንግሊሽ ሴክሽኑ ነበር ትንሽ ቻሌንጅ ያደረገኝ የነበረው። ታይም እያደረኩኝ ራሴን ጠዋት ላይ አንድ ፕራክቲስ ቴስት ከሰዓት በኋላ ሌላ ፕራክቲስ ቴስት እየሰራሁኝ ነበር ወደ ኤግዛም የደረስኩት ማለት ነው። በጣም ብዙ ሰርቻለሁ ማለት እችላለሁ። ኤስሲቲ ላይ ጥሩ ውጤት ለማምጣት ብዙ ፋክተሮች አሉ ብዬ አስባለሁ። የመጀመሪያውና ዋነኛው ብዬ ማስበው ግን ፕራክቲሲንግ ነው ብዬ አስባለሁ። የተለያዩ ሪል ኤግዛም አሉ ኦር ደግሞ ፕራክቲስ ቴስቶች አሉ። እነሱን ራሳችንን ታይም እያደረግን እነሱን መውሰድ እጅግ በጣም ኢምፖርታንት ነው ብዬ አስባለሁ። ቢካዝ ነው ኤስሲቲ ላይ ዋን ኦፍ ቴስትድ ስኪሎች ምንድነው? ታይም ማኔጅመንት ነው። እዛ ላይ እሱን ስኪል እንድናመጣ ያለን መንገድ ጀስት ፕራክቲሲንግ። ሌላው ደግሞ ጌቲንግ ራይት ማቴሪያል ኤንድ ቢንግ ኮንሲስተንት እጅግ ኢምፖርታንት ናቸው for getting a good score. I think የኢሲፒ ሰመር ኮርስ በጣም ኢምፖርታንት ነበር ለኔ። ሌላ ደግሞ የፕራክቲስ ቴስቶች ኮሌጅ ቦርድ ዌብሳይት ላይ ያሉ ፕራክቲስ ቴስቶች አሉ። እነሱንም መውሰዴ ታይም እያደረኩኝ ራሴን ትልቅ ሪሶርሶች ናቸው እነሱን ለሚጠቀምበት ሰው ብዬ አስባለሁ።